ሰላም ሰላም ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት የኔ የብርቱካን ፋይፍ ዩቲዩብ ቻናል ተመልካቾች ሰላም ብያለሁኝ። የምትከታተሉኝ ጥሩ አስተያየት የምትሰጡኝ ሁላችሁንም ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ጥሩ አስተያየት የምትሰጡኝ በርቺ፣ ጎበዝ፣ ጅግና፣ አንቺ መልካም ሰዎች የዋህነሽ ምናምን እያላችሁ የምታደርጉልኝ ኮሜንት በጣም ነው የማመሰግነው። ቤተሰቦቼ ከልብ አድርጌ ነው የማመሰግናችሁ። ላላችሁኝ ለእናንተ መልስ ነው ይዤ የመጣሁት ዛሬ። ደግሞ አንዳንድ ሰዎች እየመጣችሁ በውስጥ የምትሽለጠለጡ ሰዎች አላችሁ። አንዳንድ ልመክራችሁ ብዬ ነው። አንዳንድ ሰዎች ማለት ነው ቤተሰብ ጋይስ እንዳትይ ብላችሁኛል፣ ወይንም ኦዲየንስ በይ ወይንም የዩቲዩብ ቻናል ተመልካቾች በይ እና ወይንም ቤተሰቦች ይበላችሁኛል። ያው ይሄን ሰሞን ለውጥ አለ እና እንደዛ አላችኋለሁኝ። እና ቤተሰቦቼ አንዳንድ ሰዎች ምን ያደርጉላችኋል መሰላችሁ? ታይሸግራቸው ወደ እናንተ ህይወት ውስጥ ይገቡና ታይሸግራቸው ደግሞ ይወጣሉ። በራሳቸው ጊዜ ገብተው ይወጣሉ። ስለነዚህ መንገድ አትስጧቸው። እናንተ ያዛችሁትን አላማ ይዛችሁ ወደፊት ተጓዙ። ከምር ያ ሰው ወደ እናንተ ውስጥ ገብቶ ወደ ተመለሰ ማለት ያኔ እናንተ ዝቅ አላችሁ፣ እናንተ ዝቅተኛ ናችሁ ማለት አይደለም። ያኔ እናንተ ዝቅተኛ አይምሯችሁ መረበሽ የለበትም። አይምሯችሁ የሆነ አላ መሰበር የለበትም። ያዛችሁን አላማ ይዛችሁ ወደፊት ተጓዙ። ወደ ኋላ እንዳትመለሱ። አንዳችም ነገር ፈጣሪ ብቻ ነው የሚያነሳችሁም የሚጥላችሁም አንድ ፈጣሪ ብቻ ነው። በዛ አመኑ ቤተሰቦቼ። እና ቦታ ስንት ነው? እኔ እንሳሩ ልጅ ነኝ እና ቦታው ስንት ነው ያልሽ ማለት ነው። እሱንም እነግርሻለሁኝ። እስከ መጨረሻ ቪዲዮውን ተከተሉኝ እላችኋለሁኝ። ቦታው ስንት መሰለሽ? 7 ነው የሚሉት፣ 700 ሺህ ብር ነው የሚሉት። ትጠጓቸው በክርክር ሊቀንሱ ይችላሉ። ወይ 650 ያደርጋሉ፣ ወይ 6 ያደርጋሉ፣ ወይ 625 ያደርጋሉ፣ ወይ 5ም ሊያደርጉ ይችላሉ። 7 ነው ጥሪያቸው። ከዛ ገቢው ተከራክሮ ማለት ተከራክሮ እንትን ሊል ይችላል። ተከራክሮ መግዛት ይችላል። በዛ አጋጣሚ ልነግራችሁ የምፈልገው ነገር ለሚ እንትን ቻይና አየር ማረፊያ ልታዘጋጅ ስለሆነ ወደፊት በጣም ቦታ እየተወደደ ነው የሚሄደውና ማለት ነው። አሁን እቅድ ላይ ናት። አየር ማረፊያ ልታዘጋጅ ነው ማለት ልታዘጋጅ ነው፣ ልትሰራ ወደፊት እቅድ አውጥታለች ማለት ነው። ሰው በጣም አሁን ባየር ላይ እየተበላላ ነው። ቦታ የሸጠኝ ያልሸጠም ግራ ግብት ብረታ ቤተሰብ እና አያመልጣችሁ። እኔ ራሳችሁ ነው ወደፊት ይጠቅማችኋል ማለት ነው። ወደፊት ሊጠቅማችሁ ይችላል። እኔ ባለፈው ራሱ ልሸጥ አስቤ ምናምን ነበርና 1 ነጥብ ምናምን እያልኩ ነበር። የኔ 3 አመት ነው ተተገዛ ቦታው ማለት ነው። እስከ 3 አመት ሙሉ ቤት ምንም አልተሰራበትም። እንደዚሁ ደረቅ ቦታ ነው ያለኝ። ቤት የተሰራው ሌላ ሀገር ነው። በዛ አጋጣሚ ቆይ ስለሱም በተራ ልንገራችሁ መሰለኝ ወዲው እንዳይዘበራረቅ አይደል? እና ከወደዳችሁት ያው ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ አስተያየት ኮሜንት ላይ አስቀምጡልኝ። አመሰግናለሁ። እና ማለት ነው ምን መሰላችሁ የኔ 1.5 እያልኩ ነበረ። ተዛውም አሁን 2 ነጥብ ቢሉኝ አልሸጠውም። በዚህ ባሁኑ ማለት ነው ለ1.5 አስወደድሽ እያሉ ነበረ ማለት ነው። አሁን ላይ ግን 2.5 ቢሰጡኝ አልሸጠውም። ታውን በኋላ ማለት ነው ቦታዬን አልሸጠውም ማለት ነው። ሐሳቤን ቀይሬያለሁ። እንደገና ሌላ ጋር ቤት አለሽ ወይ ቡርቲ ያላችሁኝ አላችሁ። አሁን ሌላ ጋር ቤት አለኝ። ቤት ሰርቼ አለሁኝ። ቦታ አለኝ፣ ቤትም አለኝ ሌላ ጋር። ነገር ግን እዛ መቀመጥ ስለማልችል ነው እዛ መቀመጠው ተከራይቼ ማለት ነው። ያ የጓደኛዬንም ቤት እያስተካከልኩላት ነው። ትናንትና እንዳያችሁት ደግሞ የሷን ቤት ስጨርስ ሁሉ ልቅ ኮርኒሱ ምናምን አልቆልኛል ትናንትና። ዛሬ ኩሽና እያሰራሁላት ነው ትንሽ ማለት ወደ አቀርም በቶሎ ትግባ አላቅም። ስለዚህ እሱን ደግሞ አሳያችኋለሁ ማለት ነው። የምፈልጉትን ነገር የምፈልጉትን ጥያቄ ካላችሁ ስለ ለሚ እንሳሮ ወረዳ ጠይቁኝ። ስለ ለሚ ያለውን ነገር እያንዳንዱ ጠይቃችኋለሁ ማለት ነው። እና ቦታውን እንዳያመልጣችሁ ግዙት።
ወደፊት አዳዲስ ነገር ነው። ከባድ ድርጅት ነው ያለው እዚህ ጋር ማለት ነው። እውነቴን ነው የምላችሁ ከባድ ድርጅት አለ። ስለዚህ እንዳያመልጣችሁ። ለሚንሳሮ ላይ ባለሀብቶችን ብትሆኑ እየመጣችሁ ብትገዙ የማዳም ቅመሞች ብቻ ባታትሆኑ ባለሀብቶች በተለያዩ ሀገራት የምትገኙ እንግዲህ እቺ ሀገር ወደፊት አየር ማረፊያ ተዘጋጀላት ማለት ምን ያህል ለውጥ እንዳለው ምን ያህል እንትን እንደሚል ታውቃላችሁ። ድርጅቱ በጣም ከባድ ድርጅት ነው እዚህ ያለው በጣም ከባድ ነው። አጋጣሚ ያው እኔ ተዝቀደም ድርጅቱ ጋር ሄጄ ቪዲዮ ቀርጬ ምናምን ሁሉ ነበርና ወደፊት ለቀርጬ ግማሽ ለቀርጽና ላሳያቸው እችላለሁ። ነገር ግን ሰው ከልክሎኝ ነው የተውኩት። የቀረጽኩትን ቪዲዮ ሰው ተገቢ አይደለም ይሄ መለቀቅ የለበትም ብሎኝ ነው። ነገር ግን ቲክቶክ ላይ ምናምን ያ ድርጅት ተለቋል። ስለዚህ እኔ ስለለቀኩትም ሚዲያ ላይ አይወጣም ማለት ነው። ስለዚህ ድርጅቱ መጀመሪያ ምን ብሏል ማለት ነው ተቀርጿል፣ ቲክቶክ ላይ ተለቋል። ስለዚህ እንደዛ አላችኋለሁ። ያው እንግዲህ ሰዎች አንዳንድ ጊዜ ታታስቡት ወደ ውስጣችሁ ይገቡና ለሚወጡ ሰዎች ነው በአብዛኛው የምነግራችሁ ማለት ነው ጋይስዬ። አንዳንድ ጊዜ እናንተ ወደ ሰው ህይወት ውስጥ ለምን ትገባላችሁ? እናንተ ትዕግስተኛ አላማ የወደፊት ስኬታማ ተሆናችሁ ሰው ውስጥ አትግቡ፣ ሰው ህይወት ውስጥ አትግቡ ማለት ነው። ባዘው ቤተሰብ እኔ ሰው መጣ ሰው ሄደ እኔ ለኔ ምንም አይደለም። እስካሁን ያደረሰኝ አንድ ፈጣሪ ነው። ገባችሁ? እዚህ ሚዲያ እንደወጣም ያደረገኝ ፈጣሪ ነው፣ እኔ ብዬ አይደለም። በዛ አጋጣሚ እኔ ዩቲዩብ ብር መክፈሉን ያወቁት ቴቴም ዩቲዩብን ያየው የተም ዩቲዩብን አይቸርም ብር እንደሚከፍል ዩቲዩብ ያወቁትና ብሬን ጭጭ አርጌ ከፍዬ ኮርስ ወስጄ ነው ዩቲዩብ ልሰራ አይቻልኩት። ገባችሁ? ታብሌን አሰራር ማይንዲን አዙሬ እወሰራለሁ ብዬ ተገባሁበት። በቃ መወሰን አለብኝ። ለምን እሰራለሁ የግድ መስራት አለብኝ። ብሬን ከፍያለሁ፣ ብሬን አውጥቻለሁ። ስለዚህ እችላለሁ አያቅተኝም ብዬ ነው የገባሁበት። መስራት አለብኝ። ራሴን አሳምኜ ነው የገባሁት እና ኮርሱን በደንብ ወስጄ ነው ስለ ዩቲዩብ ወደ ስንት ሰዓት መለቀቅ እንዳለበት ዩቲዩብ አውቃለሁኝ። አሁን ላይ ግን ነገሮች አልመቻች እያሉኝ ነው፣ ሰዓት እያዛባሁ ነው የምለቀው። ለኔ ደግሞ ሰዓት አዛብች ስለቅ ቻናሌ አይንቀሳቀስም፣ ቫይራሊ አይወጣም፣ ዩቲዩብ አልጎሪዝም ሼር አያደርግልኝም። ገባችሁ? ሰዓት ጠብቆ በዛን ሰዓት ሁሌ መለቀቅ አለበት። ዩቲዩብ ስንት ሰዓት ነው መለቀቅ ያለበት? ተመልካቾቻችሁ የት ሀገር ነው ያሉት? ስንት ሴት ነው ያየው? ስንት ወንድ ነው ያየው? ስንት ሽማግሌ ነው ያየው? የሚለው ሁሉን እያንዳንዱ ተናገሩ ነው ቁጭ የሚያደርግላችሁ። የኔ በአብዛኛው ተመልካቾች ሳውዲ አረቢያ የምትኖሩ እህቶች ናቸው። በአብዛኛው ተመልካቾች የሳውዲ አረቢያ ናቸው። እኔ ሳውዲ አረቢያ የሚገኙ ናቸው እና ኦዲየንሶች ሞር የኔ ኦዲየንሶች ሳውዲ አረቢያ ያሉ ናቸው። በሌላ ሀገርም አላችሁ፣ በውስጥ የምታወሩኝም አላችሁ እና ለምትሰጡኝ ማስተካከል ባድርጌ አመሰግናለሁ። አጥብቄ የምነግረው ሰው ሆድ ውስጥ ሰው ሳይላችሁ ሰው ጋር ገብታችሁ ሰው ሳይላችሁ የምትወጡ ሰዎች እኔ እንጃ ምን አይነት ሰዎች ናችሁ ግን እናንተ? እኔ አይ ዶንት ኖ ካምር አንዳንድ ወንዶች ደግሞ እንደ ወንድ ሆኖ አትሽለጥለጡ ማለት ነው። እናንተ እኮ ወንድ ናችሁ እንዴ? ወንድ እኮ ናችሁ። አንዳንድ የምትሽለጠልጡ ወንዶች አላችሁ፣ እንደ ሴት እንደ ላላ ሱሪ ማለት ነው። እንደ ላላ ሱሪ ሽልጥልጥ የምትሉ ወንዶች አላችሁ ማለት ነው። በውስጥ የምታስቀምጡልኝ መልእክት እንዴው እንደ ወንድ ሆኖ አትሽለጥለጡ። ወንድ ኮስተር እኮ ነው። ማርያምን እግዚአብሔርን እኔ መሽለጥለጥ ነው። ወንድ አይደላችሁ እንዴ እናንተ? እንደዚህ ፍስፍስ ከበደ ሄደ ጫልቱ ትመጣለች። ኖ ብሩብሊም ያኔ እናንተ ጥሩ አላማና ስኬት ይኖራችሁ ቤተሰብ ማርያምን ነው የምላችሁ፣ መብርሃንን ክርስቶስን ነው የምላችሁ። ይሄ በደንብ እንድታው እናንተ እዩ መብርሃንን ከበደ ያሁን አንተና አንቺ ያሰሹ ከበደ ነው ያኔ ከበደ ቢሄድ ጫልቱ ይመጣል። ገባሽ? ደግሞ ጫልቱ ብትሄድ ዘቢደር ትመጣለች። ለእናንተ ያለው መቼም አይቀርም። እናንተ የሚያደርግላችሁ አንድ ፈጣሪ ብቻ ነው። በዛ አመኑ፣ በአምላካችሁ በፈጣሪያችሁ እመኑ ማለት ነው። አንድ ፈጣሪ
ብቻና ብቻ የሚያደርግላችሁ የሚያነሳችሁ የሚጥላችሁ ፈጣሪ ነው። ፈጣሪ ካላለ ምንም ደረጃ አትደርሱም። ትትዘቀዘቁ ውላችሁ 24 ሰዓት ትሰሩ ምንም ብታሩ አትለወጡም። ይሄንን እመኑ። የትኛውም እምነት ተከታይ ሆኑ በእምነታችሁ እመኑ። የፈጠራችሁ አምላክ እንደሚያደርግላችሁና እንደሚነሳችሁ በዚህ እመኑ ማለት ነው። እንዴ አረኒ ይሄን ሰሞን ግርም ምን ያለኝ የረበጊታስ ኦ ማይ ጋድ የዚህ ሰሞኑ ይገርማል። አረ ኦ ማይ ጋድ አረ እናንተ እነዛ ተሆኑ ከምሬን እምላችሁ ማርያምን እንዴ ለወንድም እንደዛ ትጨነቁ፣ ለሴትም አትጨነቁ። ደግሞ እየመጣችሁ በውስጥ አትሽለጥለጡብኝ። እኔ የሚሽለጠለት ሰው አልወድም። ኮስተር ያለ ወንድ ነው ምንም ይሁን ለምን ይስሮ ጠራጊ ይሄንም ለምን እዛ አስፋልት ላይ ያድርም። ኮስተር ያለ ወንድ ኮስተር ነው። ማሽለጥለጥ ምንድነው? ሴት ይመስል ማለት ነው። ከምሬ ነው የምላችሁ ሴት ይመስል ወንድ አትሽለጥለጡ ከምር። አረ እኔ አሁን ማለት ነው ማርያምን ማይ ጋድ እኔ አሁን ያናገሩኝ ቀጣይ ቪዲዮ ነግራቸዋለሁ። ያው ይቅርብኝ። አሁን ተጀመርኩት በከሽ አያበቃም። ቪዲዮ ረዝምባቸው በቀጣይ ቪዲዮ እንገናኛለን። ጋዜዬ የዛሬ የነበረን ቪዲዮ ቆይታ ይከንን ይመስላል። ጥያቄ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላኛው በአዲስ ቪዲዮ እንገናኛለን። አይ ላቭ ዩ አይ ሚስ ዩ ማይ ቻናል። ጥሩ መልካም ሰዎች አግኝቻለሁ። ብርቱካን በርቺ፣ እንደዛ አትስሪ፣ ተሰው ጋር እየተማከርሽ ስሪ፣ ሚዲያ የሚወጣውና የማይወጣውን ለይተሽ ወቂ የምትል ሁላችሁም አላችሁ። ሁላችሁንም አመሰግናለሁ። ወዳችኋለሁ። በጣም አድርጌ ነው የምወዳችሁ። ሁሌም ትናፍቁኛላችሁ። እናንተ መልካም ልበቀና ያላችሁ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን ሁላችሁም አመሰግናለሁ። ባይ ባይ።